በላይ አስፈላጊ የሆነውን ሁሉ መስዋዕትነት ሙስሊሙ ለመክፈል ዝግጁ ነው። እሺ ይሄ የተፈለገበት ምክንያት ሁላችሁም ታውቃላችሁ። በትላንትናው ዕለት ሞጣ ምስራቅ ጎጃም ውስጥ ባልታሰበ መልኩ ሙስሊሞች ባልተዘጋጁበት ለሰላት ለመግሪብ እየሄዱ ባሉበት ቤተክርስቲያን አጠገብ የሚገኝ አንድ ጎጆ ቤት የሰንበት ትምህርት ቤት ተማሪዎች ጎጆ ቤት በጧፍ ወይንም በኤሌክትሪክ ሊሆን ይችላል ተብሎ እየተገመተ ባለ ምክንያት እሳት ተነሳ። ሙስሊሞች ቤተክርስቲያናችንን አቃጠሉ ተብሎ ሲሰራ የነበረው ድራማ ማብቂያውን መቋጫውን ትላንት ሞጣ ትላልቅ 4 መስጂዶችን በማቃጠል ማጠናቀቂያውን አድርጓል። ይህን ተከትለን እኛ ሙስሊሞች በየቦታው ያለን ሙስሊሞች የትኛው መስጂድ ጉዳይ ይመለከተናል ብለን ዛሬም እዚህ ድምጻችንን ለነዛ ወንድሞቻችንን እያደረስን ነው። አሁን ዙር ከመስገዳችን በፊት እዚያ ያሉ ወንድሞችን ደውለን ጠይቀናቸው ወላሂ ስጋት ላይ ናቸው። ከቤት ለመውጣት ስጋት ላይ ጭንቅ ላይ ናቸው። ዛሬ ሞጣ ቅዳሜ ገበያ ነው። ገበያውን ተከትሎ በዙሪያው ከሚገኙ ገበሬ ክርስቲያኖች መሳሪያ ይዘው ወደ ገበያ እየመጡ ነው። ሙስሊሞች ቤተክርስቲያናችንን አቃጠሉ ተብሎ ይህንን ለመከላከል ተብሎ እየመጡ ነው። አልቆመም። ዛሬም ስጋት ላይ ናቸው። መንግስት ካለ መጅሊስ ካለ ይቆረቁረኛል የሚል ሰው ካለ ዛሬ ይህንን ሊያስቆም ይገባል። አላሁ አክበር። ሁላችንም እዚህ የሚፈለገው መልእክት አድርሰናል። የሚሰማን አካል ይሰማል። በሰላም እንደመጣ ሁላችንም እንዲሁ እንዳማረብን ምንም አይነት ድምጽ ምንም አይነት ኮሽታ ምንም አይነት ሌላ ነገር ሳናሰማ ወደ መጣንበት እንሄዳለን። ይበቃናል። በዚሁ እናጠናቅቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀጣይ የተመለከተውን ነገር ኢንሻአላህ በተለያዩ የሚዲያ አማራጮች ፌስቡኮች እናደርጋለን። ሁሉም ባለበት በየቤታችሁ ሁላችሁም በዱዓ አድርሷቸው ወንድሞቻችሁ ኢንሻአላህ